ጤና ይስጥልን። የወቅታዊና እውነተኛ መረጃዎች መድረክ ሆኖ ካለም መድረክ ቻናላችን ፈጣንና ሰበር የሀገር ውስጥ መረጃዎችን ይዘንላችሁ ቀርበናል። ዛሬ ሰኔ 13 ቀን 2018 ዓ.ም በሀገራችን ከፍተኛ መነጋገሪያ የሆኑ አራት ዋና ጉዳዮችን እንመረምራለን። የብሔራዊ ባንክ አዲስ የዶላር ጨረታና የዋጋው መናር፣ ምርጫ ቦርድ ተጨማሪ ይፋዊ መግለጫ፣ የኢትዮጵያ አቮካዶ ወደ ውጭ መላክ ያስመዘገበው ታሪካዊ ስኬትና በአድዋ ሙዚቃ ይፋ የሆነው አዲሱ ብሔራዊ ፍኖተ ካርታ። እስከ ውይይቱ ፍጻሜ አብራችሁ እንድትቆዩ እየጋበዝን ለቻናላችን አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ የቤተሰባችን አባል እንድትሆኑ በአክብሮት እንጠይቃለን። ወደ መረጃዎቹ እንለፍ። የመጀመሪያው መረጃችን የሚያተኩረው በሀገራችን የውጭ ምንዛሬ ገበያ ላይ ነው። የኢትዮጵያ ብሔራዊ ባንክ ባካሄደው 23ኛው ልዩ የውጭ ምንዛሬ ጨረታ ላይ የዶላር ዋጋ አዲስ ምዕራፍ መመዝገቡ ተሰምቷል። በዚሁ ጨረታ ላይ ማዕከላዊ ባንኩ 100 ሚሊዮን የአሜሪካን ዶላር ለንግድ ባንኮች ያቀረበ ሲሆን የዶላር መቁረጫ ወይም ማርጂናል ሬት ዋጋ 157.99 ወይም 158 ብር ደርሷል። በጨረታው ላይ የነበረው ፍላጎት እጅግ ከፍተኛ የነበረ ሲሆን ባንኮች እስከ 236 ሚሊዮን ዶላር የሚጠጋ የገንዘብ ፍላጎት አቅርበው ነበር። ይህ የዶላር ዋጋ መናር በሀገሪቱ የገበያ ሁኔታና በኑሮ ውድነት ላይ ምን አይነት ተጽዕኖ ሊያሳድር እንደሚችል የኢኮኖሚ ባለሙያዎች ሰፊ ትንታኔዎች እየሰጡበት ይገኛል። ወደ ሁለተኛ መረጃችን ስናልፍ የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት ምሽት ባወጣው ይፋዊ መግለጫ ለተጨማሪ 121 የሕዝብ ተወካዮች ምክር ቤትና የክልል ምክር ቤቶች ወንበሮች የተካሄደውን የሰባተኛውን አጠቃላይ ምርጫ ቦርድ ውጤት በይፋ ያሳውቀዋል። ቦርዱ እንዳስታወቀው አዲስ ይፋ ከተደረጉ ወንበሮች መካከል 34ቱ ለሕዝብ ተወካዮች ምክር ቤት ሲሆኑ ቀሪዎቹ 87 ወንበሮች ደግሞ ለክልል ምክር ቤቶች የተመደቡ ናቸው። ይህ በሀገር አቀፍ ደረጃ እየተካሄደ ያለው የምርጫ ውጤቶችን የማጣራትና የማደራጀት ሂደት በበርካታ ምርጫ ክልሎች ውስጥ ተጠናክሮ መቀጠሉን ቦርዱ ገልጿል። ፕሮግራም ነበረን። ከዛ በኋላ ያሉትን አንዳንድ እንቅስቃሴዎች ለመግለጽ ነው ዛሬ የተገናኘ ነው። በሌላ በኩል በግብርናው ዘርፍ የተመዘገበ አንድ ትልቅ ታሪካዊ ስኬት ይዘናል። ኢትዮጵያ በአረንጓዴ አሻራ መርሃ ግብር ባደረገችው ከፍተኛ ርክክብ ከአፍሪካ ሁለተኛዋ ትልቅ አቮካዶ ወደ ውጭ ላኪ ሀገር መሆኑ መቻሏ ተገልጿል። ጠቅላይ ሚኒስትር ዶክተር አብይ አህመድ የ2018 የችግኝ ተከላ ወቅት በይፋ በከፈቱት እንዳስታወቁት ይህ የአረንጓዴ አሻራ መርሃ ግብር መሬትን ከማልማት ባለፈ ለምግብ ዋስትናና ለውጭ ምንዛሬ ግኝት ትልቅ ሚና እየተጫወተ ይገኛል። እስካሁን ባለው ሂደት ከ48 ቢሊዮን በላይ ችግኞች የተተከሉ ሲሆን ከነዚህ ውስጥ 60 በመቶ ያህሉ ለምግብ ዋስትናና ለፍራፍሬ ምርት የሚውሉ በመሆናቸው ሀገሪቱ ከአቮካዶ ኤክስፖርት የምታገኘውን ገቢ ከፍተኛ ሁኔታ አድርጎታል። በመጨረሻም በታሪካዊ የአድዋ ድል መታሰቢያ ሙዚየም አንድ ትልቅ ሀገራዊ ፍኖተ ካርታ ይፋ ሆኗል። የኢትዮጵያ መንግስት መከታ ወይም የማካተት ሮድማፕ የተሰኘውን አዲስ ብሔራዊ ፍኖተ ካርታ በይፋ አስመርቋል። የፍኖተ ካርታ በሀገራችን የሚገኙ ስደተኞችን ከሰብአዊ እርዳታ ጠባቂነት አውጥቶ በኢኮኖሚ ራሳቸውን እንዲችሉ ከሀገር በቀል ማህበረሰብ ጋር ተቀናጅተው እንዲለሙ የሚያስችል ስትራቴጂ ነው። የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ እና የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር በተገኙበት በዚህ ስነ ስርዓት ላይ ፍኖተ ካርታው ስደተኞችን በዲጂታል መታወቂያ በትምህርትና በፋይናንስ ስርዓቶች ውስጥ ለማካተት ትልቅ መሰረት እንደሚጥል ተገልጿል። The profound principle of non-refoulement was codified into global and regional legal instruments. የተከበራችሁ የዓለም መድረክ ተመልካቾች ለዛሬ ያዘጋጀንላችሁ ትኩስ መረጃዎች እነዚህን ይመስሉ ነበር። በተለይም የዶላር ዋጋ 158 ብር መድረሱና የኢትዮጵያ በአቮካዶ ኤክስፖርት ያስመዘገበችው ስኬት ላይ ያላችሁን ሀሳብ በኮሜንት መስጫው ላይ እንድታጋሩን ጋብዛለን። ቪዲዮውን ላይክ ማድረግና ለሌሎች ሼር ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩ።